ከኑሮ ጫና መውጣት ይቻላል? ህይወትን የሚቀይሩ 7 እውነታዎች። አንድ ጥያቄ ልጠይቅ። ጠዋት ከእንቅልፍ ስትነሳ የመጀመሪያ ስሜት ተስፋ ነው ወይስ ጭንቀት? ብዙ ሰዎች ዛሬ የሚኖሩት ህይወትን እየተደሰቱ ሳይሆን ጫናን እየተሸከሙ ነው። ገንዘብ፣ ስራ፣ ቤተሰብ፣ የወደፊት ፍርሃት፣ እነዚህ ሁሉ ሰውን ሊያዳክሙ ይችላሉ። ነገር ግን አንድ ጥሩ ዜና አለ። ከኑሮ ጫና መውጫ መንገድ አለ። ዛሬ ስለዚህ እንወያያለን። ሰላም ውድ ቤተሰቦች፣ እንደምን ናችሁ? እንደምን ቆያችሁ? ዛሬ ባነሳነው ርዕስ ላይ ከኑሮ ጫና ወደ መፍትሄ በሚለው ርዕስ ላይ 7 እውነታዎች እናያለን። አንደኛ፣ ብዙ ጊዜ ችግራችንን ለመሸሽ እንሞክራለን፣ ግን ችግራችን መቀበል የመፍትሄው የመጀመሪያው ዲግሪ ነው። ራስህን ጠይቅ። በትክክል ምንድነው የሚያስጨንቀኝ ብለህ ራስህን መጠየቅ አለብህ። ራስን ስትጠይቅ መልስ ከራስህ ጋር ነው የምታገኘው። ሁለተኛ፣ ሁሉንም በአንድ ቀን ለመፍታት አትሞክር። ትልቅ ችግር ሲያጋጥምህ በትንሽ እርምጃዎች ጀምር። ዛሬ አንድ እርምጃ፣ ነገ ሌላ እርምጃ። ትንሽ እድገት ከምንም እድገት ይሻላል። ስለዚህ እርምጃዎችን ስትወስድ ቅድሚያ መስጠት ያለብህን ቅድሚያ እየሰጠክ በእርምጃዎች ተራመድ። ሶስተኛ፣ ለራስህ የምትናገረው ቃል ቀይር። አልችልም ብለህ ከተናገርክ አእምሮህ ያምናል። ስለዚህ ለራስህ አልችልም አትበል፣ እችላለሁ በል። ከባድ ነው ግን እሞክራለሁ ብለህ ተናገር። ራስህ ኮንፊደንስ ሁንለት። ራስህ ኮንፊደንስ ካልሆንክለት ሌላ ሰው መጥቶ ለአንተ ኮንፊደንስ አይሆንልህም። ስለዚህ ለራስህ የምትናገረው ቃል መቀየር አለብህ። በቃ እሞክራለሁ ብለህ ለራስህ ንገረው፣ ይረዳሃል። አራተኛ፣ ገንዘብ ብቻ መፍትሄ አይደለም። ብዙ ሰዎች ገንዘብ ቢኖረኝ ችግሬ ሁሉ ያበቃል ይላሉ። ገንዘብ አስፈላጊ ነው፣ ግን እውቀት፣ ጥሩ ልምድ እና ትዕግስት ከሌለ ችግሩ ይመለሳል። ስለዚህ ገንዘብ ብቻ መፍትሄ ሊሆን አይችልም። ዋናው እውቀት፣ ጥሩ ልምድ እና ትዕግስት ካለ ብዙ ለውጥ ታመጣለህ። ስለዚህ መስራት አለብህ። አምስተኛ፣ ከሚያዋርዱ ሰዎች ራቅ። ሁልጊዜ አትችልም የሚሉ ሰዎች ካሉ በተቻለ መጠን ከነሱ ራቅ። ህይወትን የሚገነቡ ሰዎች ፈልግ። ምክንያቱም እነዛ ሰዎች ለአንተ ህይወት ሊገነቡልህ አይችሉም። ስለዚህ ህይወትን የሚገነቡልህ ሰዎች ለአንተ አስፈላጊ ናቸው፣ ሁሉ ነገራቸው። ስለዚህ እነዛ ሰዎችን መፈለግ ሞክር። ስድስተኛ፣ በየቀኑ አዲስ ነገር ተማር። የዛሬ እውቀትህ የነገ ህይወትህ ይወስናል። ስለዚህ በየቀኑ 20 ደቂቃ ማንበብ ወይም መማር ህይወትን ሊቀይር ይችላል። በየቀኑ 20 ደቂቃ ለማንበብና መማር ህይወትን ለሚቀይሩ ነገሮች ትኩረት ብትሰጥ ለአንተ የተሻለ አድቫንቴጅ ነው ማለት ነው። ስለዚህ በእነሱ ላይ ትኩረት ብታደርግ የተሻለ አዲስ ነገር ታገኛለህ። ሰባተኛ፣ ተስፋ አትቁረጥ። ማንም ሰው ያለ ፈተና አልተሳካለት። ስለዚህ ዛሬ ያለህበት ሁኔታ የመጨረሻ አይደለም። በትክክለኛው እርምጃ እና በትዕግስት ህይወትን ሊቀይር ይችላል። ያ የሚቀይሩ መንገዶች አንተ ማዘጋጀት አለብህ ማለት ነው። ተስፋ የሚያስቆርጡ ቃላቶችን መጠቀም አይጠበቅብህም። ውድ ቤተሰቦች፣ ዛሬ ከተነጋገርነው ውስጥ ቢያንስ አንድ ነገር ወደ ተግባር ብታውሉት ህይወታችሁ ቀስ በቀስ መቀየር ይጀምራል። አስታውሱ፣ ከኑሮ ጫና ወደ መፍትሄ የሚያደርገው ጉዞ በአንድ ትንሽ እርምጃ ይጀምራል። ይህ ቪዲዮ ከጠቀማችሁ ለሌሎች ያጋሩት፣ ቻናሉንም ሰብስክራይብ ያድርጉ። ቀጣይም ቪዲዮ እንዳያመልጣችሁ የማሳወቂያ ደውሉን ይጫኑት። ስለከታተላችሁኝ አመሰግናለሁ።